ያላችሁበትን ቦታ ወይም ሎኬሽን እንዴት አድርጋችሁ ከፈለጋችሁ በዋትስአፕ ከፈለጋችሁ ወይም በሌሎች ሶሻል ሚዲያዎች እንዴት መላክ እንደምትችሉ ላሳያችሁ። በመጀመሪያ ሎኬሽን ለመላክ ስልካችሁ ላይ እንደዚህ አይነት አፕሊኬሽን ያስፈልጋችኋል። ይሄኛውንም ለማግኘት ቀጥታ ወደ ፕሌይ ስቶር ላይ ትሄዱና ገዝቴክ ብላችሁ ይሄኛውን አፕሊኬሽን ታወርዳላችሁ። ይሄኛውንም አፕሊኬሽን ካወርዳችሁ በኋላ ስከፍቱ እንደዚህ ይመጣላችኋል። ከዛም ከላይ ሰርች ማድረግ ያለ እዛ ውስጥ ገቡና በዚህ መልኩ ማፕ ብላችሁ ጽፋላችሁ ወይም ደግሞ ኤምኤፒ ብላችሁ ጽፋላችሁ። ከዛም ከስር ሰርች ማድረግ ያለ እሱን ትነኩታላችሁ። የዛኔ ይሄ ፖስት ይመጣላችኋል። እሱንም ፖስት ነኩትና ትንሽ ከፍ ሳረጉ እዚህ ጋር ጌት ነው የሚል ታገኛላችሁ ማለት ነው። እሱን ነክታችሁ አፑን ታወርዳላችሁ። እሱንም ነክታችሁ አፑን ካወራችሁ በኋላ ስከፍቱ እንደዚህ ይመጣላችኋል። መጀመሪያ ስልካችሁ ላይ ሎኬሽን መብራቱን ቼክ ታረጋላችሁ። እሱን ለማድረግ ኖቲፊኬሽናችሁን ዝቅ ታረጉና እዚህ ጋር ሎኬሽን የሚለው በርቶ መሆኑን ቼክ ታረጋላችሁ ማለት ነው። ከበረ በኋላም እዚህ ጋር ተመጡና እዚህ ጋር በቀስት የማሳያችሁ ነጥብ አለ ከስር ማለት ነው። ልክ እሱን ስትጫኑ ያላችሁበት ቦታ በዚህ መልኩ ያመጣላችኋል ማለት ነው። እናንተም ለሰው መላክ ስትፈልጉ ቀጥታ ያላችሁበትን ቦታ ጫና አድርጋችሁ ትይዛላችሁ ማለት ነው። የዛኔ በዚህ መልኩ የሼር ምልክት ይመጣላችኋል። እናንተም በቀስት የማሳያችሁን ቦታ አንድ ጊዜ ተናካላችሁ ማለት ነው። ሎድ ያደርግና እንደዚህ ያመጣላችኋል። ልክ እንደዚህም ሲመጣላችሁ በቀስት የማሳያችሁ ቦታ ላይ ኮፒ ማድረጊያ ምልክት አለ። አንድ ጊዜ እሱን ነክታችሁ ኮፒ ታደርጋላችሁ ማለት ነው። ኮፒ ካደረጋችሁ በኋላ መላክ ወደምትፈልጉ ሰው ጋር ገብታችሁ በዚህ መልኩ ጫና አድርጋችሁ ፔስት የሚለውን ተናካላችሁ ማለት ነው። እንደዚህ ሲመጣላችሁ ሴንድ የሚል አለ። እሱን ተናካላችሁ። የዛኔ ቀጥታ ያላችሁበትን ቦታ በዚህ መልኩ ለዛ ሰው ይልክላችኋል ማለት ነው። በዚህ መልኩ ኮፒ ያደርጋችሁትን ከፈለጋችሁ በዋትስአፕ ወይም ደግሞ በሌሎች ሶሻል ሚዲያዎች እንደዚህ አድርጋችሁ ፔስት እያደረጋችሁ መላክ ትችላላችሁ ማለት ነው። መረጃው ጠቃሚ ሆኖ ካገኛችሁ ሼር ማድረግ እንዳትረሱ። ይመቻችሁ።